ከትውልድ መንደሩ ሌሊዩስ ተነስቶ በታላቁ የፈረንሳያን የታዳጊዎች ማዕከል ክላራ ፎንቴን የእግር ኳስ ሀሁን በአግባቡ ተምሮ በሞናኮ ከፍ ባለ ደረጃ የኳስ ሕይወቱን የጀመረው ሆነሪ በካልቺዮ ኢታሊያ ካሮጊቷ ጋር ደብዝዞ የከፈተው የእግር ኳስ ጉዞ በአርሰናልና ባርሴሎና በወርቅ አሸብርቆ አሜሪካ ሜጀር ሊግ ሶከር ደምቆ ተጠናቀቀ። አንጋፋው አጥቂ በኒውዮርክ ሬድ ቡል 119 ጨዋታዎች 50 ጎሎችን አስቆጥሮ በስኬት ፈጽሟል። የአርሰናል ደጋፊዎች በ2003 እና 2004 የዓለም አቀፉ የእግር ኳስ ማህበር ፊፋ የፈጸመባቸውን ግፍ አይዘነጉትም። ለዓለም ኮከብና የወርቅ ኳስ ክብር ይበቃል ሲባል በጊዜው ሆነሪን አሳማኝ ባልሆነ ምክንያት ከዚዳንና ሮናልዶ ከአንዴም ሁለት ጊዜ ዝቅ ማድረጋቸው ዛሬም ድረስ ያንገበግባቸዋል። በ1998 የዓለም ዋንጫ የወርቃማ የፈረንሳይ ትውልድ አባል ሆኖ ጣፋጩን ድል የተጎናጸፈው ሆነሪ በ1999 መድፈኛው መንደር ደርሶ በተወዳጁ ሻምፒዮና በተደጋጋሚ ማንነቱን ቢያሳይም እድለቢስ ከሚባሉ ነገር ግን ለወርቅ ኳሱ ክብር ከሚመጥኑ እንደ ራውል ካሲያስ፣ ማልዲኒ፣ ሪያን ጊግስ አይነት ኮከቦች ተርታ ይሰለፋል። ሆነሪ በተለይ በዩሮ 2000 ከሀገሩ ፈረንሳይ ጋር የአውሮፓ ሻምፒዮን ሆኖ ለንደን ከተመለሰ በኋላ በማይዋዥቅ ብቃት ላስፈሪው የአርሰናል ስብስብ ዋናው ተዋናይ ሆኖ ቢታይም ለወርቅ ኳሱ ክብር አልበቃም። ከ2006 የቻምፒየንስ ሊግ ጸጸቱ ማግስት በ24 ሚሊዮን ዩሮ ንጉሳቸውን ወደ ካታሎኒያ መንደር ባርሴሎና በክብር የሸኙት መድፈኞቹ ኮከባቸው ከታላቁ የስፔን ክለብ ጋር በላሊጋው ቻምፒየንስ ሊጉና ንጉስ ዋንጫ ሲደምቅ አርሰናል ያሸነፈ ያህል አብረው ተደስተዋል። Thierry Henry for his last match. I left as an Arsenal fan and I came back as an Arsenal fan. And then you ask any fan in the world what they would love to do one day is to score for their team. Thierry Henry! He's left something to remember him by! That was my moment. The goodbye goal was a great feeling. 914 ጨዋታዎች በወርቃማ የእግር ኳስ ሕይወቱ 411 ጎሎች 217 አሲስት ምስጋና ለቬንገር በነገሰበት አርሰናል ቴሪ ዳንኤል ኦንሪ 376 ጨዋታዎችን አካሂዶ 228 ጎሎችን አስቆጥሯል። 105 ኳሶችን ከህሊና ከማይጠፉ ማራኪ የሜዳው እንቅስቃሴዎች ጋር ለመድፍ ጓደኞቹ አቀብሏል። ዋንስ ገነር ኦልዌይስ ገነር በዚህ ዓለም እስካለው ድረስ አርሰናልን እየደገፍኩ ቀጥላለሁ። እግር ኳስ ሕይወቴ ነው። ያለ ፉትቦል መኖር አልችልም። በኳስ ሕይወቴ ሁሉን አሸንፌያለሁ። የሚቆጨኝ ነገር የለም። ሃይቡሪ ኤምሬትስ እነዛ ከአርሰናል ጋር የነበሩኝ ወርቃማ ዓመታት ዛሬም ይታወሱኛል። አንድ የማይፋቅ ታሪክ ከፕሪሚየር ሊግ ወጠረን ይመስላል። ዳንኤል ኦንሪ በቶፕ ገነርስ የነበረው